አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርልፍሬንድ እያሉ ጠቆርክብኝ ከሳህብኝ ምናምን አልክብኝ ይሄን ካልበላ ይሄን ካልጠጣ መከራ ነው ይሄን ካልበላ ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጅ እንጂ ባሌ ማለት ይቀራል። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነስተህ አንተ አትሰረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም።